ዶክተር መሰረት ዘላለም ባላለው በፌደራል ጤና ሚኒስቴር የእናቶችና የህፃናት እንዲሁም የወጣቶች አፍላ ወጣቶች የስርዓተ ምግብ ዳይሬክቶሬት ዳይሬክተር ነኝ። እንግዲህ ሀገራችን ኢትዮጵያ የኮቪድ-19 ክትባትን የኮቪድ-19 ሀገራችን ውስጥ እንዳለ ባሳወቅንበት ኤግዛክትሊ በአንድ አመት ውስጥ በአንደኛው አመት ክትባቱን አስገብተናል። ያስገባነው የመጀመሪያ ክትባት የአስትራዜኒካ ነው። 2.2 ሚሊዮን ክትባት አስገብተን መጀመሪያ እንግዲህ ታላሚዎች አሉን ብለን የመጀመሪያውን ያሰብነው እስከ 9 ሚሊዮን የሚሆን ዶዝ አስበን ግን በእጃችን ላይ ያገኘነው 2.2 ሚሊዮን የአስትራዜኒካ ክትባት ነው። ዛሬ እንግዲህ ለየት የሚያደርገው የሲኖፋርም ክትባትን በተለይ ደግሞ በይበልጥ ተጋላጭ የሆኑ የወገኖቻችን እነሱን ለመድረስ ዛሬ በይፋ አስጀምረናል። ይሄ እንግዲህ አሁን ያለንበት ቦታ ላይ የቅዱስ ጴጥሮስ አጠቃላይ ስፔሻላይዝድ ሆስፒታል ውስጥ የአንበሳ የከተማ አውቶቡስ ሾፌሮች እንግዲህ ፊት ለፊት ሆነው ይሄን ህብረተሰብ በከፍተኛ ሁኔታ ያውን በትራንስፖርት ፍሰቱ እጅግ በጣም የተጨናነቀ በሆነባት የሀገራችን ዋና ከተማ አዲስ አበባ ላይ 24 ሰዓት አገልግሎት እየሰጡ ያሉ እንግዲህ የአንበሳ ባስ የከተማ አውቶቡስ እዛ ላይ አገልግሎት እየሰጡ ያሉ የህብረተሰብ ክፍሎች ዛሬ እዚህ ክትባቱ እንዲያገኙ ተደርጓል። ስለዚህ እንግዲህ የመጀመሪያዎቹን እየተከተቡ ያሉ ወገኖቻችን አይተናል። እነሱ ሲከተቡ ለማየት ነው ከፌደራል ጤና ሚኒስቴር የመጣ ነው። ይሄን ደግሞ ያዩ እንግዲህ የነሱ የስራ ባልደረቦች እየመጡ እዚህ የቅዱስ ጴጥሮስ አጠቃላይ ስፔሻላይዝድ ሆስፒታል ውስጥ መጥተው ክትባቱ እንዲወስዱ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። እንግዲህ ስለ ክትባቱ የተወሰነ ነገር ለማለት እንግዲህ እያንዳንዱ ክትባቱን የሚወስድ ሰው የሚነገረው ምክር ይኖራል። ያን ምክር መተግበር ይኖርባቸዋል። እንግዲህ ዋናው ነገር ከ60 ዓመት እድሜ በላይ ያሉትን እንግዲህ በዚህ ክትባት እንዲካተቱ አይደረግም። ሌላው ደግሞ ነፍሰ ጡር እናቶች፣ የሚያጠቡ እናቶች ካሉ እነሱም ይሄን ክትባት እንዲወስዱ አልተፈቀደም። ስለዚህ በዚህ እንግዲህ ከገለጽናቸው ውጭ ያሉት ግን ይሄን ክትባት እንዲወስዱ ይደረጋል። ሌላው ለየት የሚያደርገው ምንድነው? አስትራዜኒካም ሁለት ዶዝ መወሰድ አለበት። ዛሬ ለምሳሌ ከተወሰደ ከ2 ወር እስከ 3 ወር ባለው ጊዜ ይሰጣል። ይሄኛው የሲኖፋርም ዛሬ እዚህ እየተወሰደ ያለው ክትባት ግን ከ3 እስከ 4 ሳምንት ባለ ጊዜ በአጭር ጊዜ ማለት ነው ሁለተኛውን ክትባት ይወስዳሉ። ስለዚህ እዚህ ክትባቱን እየወሰዱ ያሉ እንግዲህ የህብረተሰብ ክፍሎችና ለመውሰድ የሚመጡ የህብረተሰብ ክፍሎች ማወቅ ያለባቸው ከ3 እስከ 4 ሳምንት ባለ ጊዜ ተመልሰው ሁለተኛውን ክትባታቸውን እንዲወስዱ አንድ ክትባት ብቻ ስለወሰዱ በቂ አለመሆኑንም ይሄንም ከግንዛቤ ውስጥ እንዲያስገቡ ይሄን ምክር መለገስ ፈልጋለሁ። የተጀመረውን ክትባት እንግዲህ እናንተ የስራ ባልደረቦች እየመጡ ክትባቱን እንዲወስዱ በፌደራል ጤና ሚኒስቴር በእናቶችና ህፃናት እና ወጣቶች አፍላ ወጣቶች የስርዓተ ምግብ ዳይሬክቶሬት ስምና በራሴ ስም እንዲሁም ደግሞ ክብርት ሚኒስትራችን በሚመሩት የኮቪድ-19 ክትባት የብሔራዊ ግብረ ኃይል በሱም እንደ አባልነቴ ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። ስሜ በደረጀ እጅጉ እባላለሁ። የስራ ኃላፊነቴ በዚሁ ድርጅት ውስጥ በሸጎሌ ዲፖ የባስ ካፒቴን ነው። ይህ ክትባት በተለይ ከምሰጠው አገልግሎት አንጻር ከተጋላጭነቱ አንጻር ለኔ በጣም እጅግ ጠቃሚ ነው። ራሴን ከመጠበቅ አንጻር ለኔ እጅግ አስፈላጊ ነው። ፈልጌ እንኳን ላገኘው የማልችለው ነገር ነው። አሁን ሰዎች በተለያየ ምክንያት ሊያገኙት የማይችሉት ነገር እድል ነው ለኔ። ስራዬ ከህብረተሰቡ ጋር የሚያገናኝ ከብዙ ሰዎች ጋር የሚያገናኝ ነው። ለበሽታው ቅርብ ነኝ ማለት እችላለሁ። ከተጋላጭነቱ አንጻር ይሄ ነገር ለኔ ይጠቅማል እና በፍላጎት ራሴ ስጠየቅ ደስ ብሎኝ ነው ለጥንቃቄ የመጣሁት። በጣም ይህን ትስስር ፈጥሮ ከጤና ተቋማት ጋር ድርጅቱ ለሰራተኛው ይበልጥ የኃላፊነት ስሜት ተሰምቶት ከጤና ተቋም ጋር ትስስር ፈጥሮ የድርጅቱ አገልጋይ የሆነው ተጋላጭ የሆነው ሙያተኛ በዚህ አጋጣሚ ተጠቃሚ እንዲሆን እድል በመፍጠሩ በድርጅቱ በጣም እኔ በጥሩ መልኩ የማየው ነገር ነው። ለዚህም የመጀመሪያ ተጠቃሚ በመሆኔ በፍላጎቴ ደግሞ በጣም ደስተኛ ነኝ። አመሰግናለሁ። ስሜ ሲስተር ሰናይ ስለሽ እባላለሁ። አንበሳ የክሊኒክ ውስጥ የሕክምና አገልግሎት ይሰጣል ክሊኒካችን። ይሄ ክትባት ለኛ መሰጠቱ ትልቅ አድቫንቴጅ አለው። ምክንያቱም ተጋላጭነታችን እንደሚጨምር ሁሉ ክትባት መከተባችን የተሻለ አስተዋጽኦ ይኖረዋል በሽታውን በመከላከል ረገድ ማለት ነው።
ሰራተኛው ማስተላልፈው መልእክት እኛ የጤና ባለሙያዎችም ተከትበናል። ስለዚህ ተጋላጭነታችን ከፍተኛ ነው። ይህንን እድል በአግባቡ እንድትጠቀሙበት አደራ እላለሁ። ያው የኮቪድ ክትባት መርሃ ግብር የሚሰጠው ያው መጀመሪያ ለጤና ባለሙያዎች ነው። ከዛ ቀጥሎ ተጓዳኝ በሽታ ያላቸውና እድሜያቸው የገፋ ሰዎች በልዩ ሁኔታ እንዲሰጣቸው ተደርጓል። ቀጥሎ ያለው ከህዝብ ጋር ቀጥታ ግንኙነት ያላቸው ተቋማት እና ከህዝቡ ጋር ቅርበት ያላቸው የመንግስት ተቋማት የክትባቱ ተገልጋይ ተጠቃሚ እንዲሆን ነው እንትን ያለው። ከዚህ ውስጥ የመጀመሪያው ድርጅታችን ከጤና ጥበቃ ሚኒስቴር ጋር በመነጋገር በተለይም ደግሞ ለገንዘብ ተቀባይና ሹፌሮች፣ ስምሪት ተቆጣጣሪዎች፣ የክትትልና ድጋፍ የሚሰሩ ሰራተኞች፣ የገንዘብ ቤትና ከገንዘብ ጋር ግንኙነት ያላቸው ሰራተኞች ክትባቱ ቅድሚያ ተሰጥቷቸው እንዲከተቡ በተሰጠው አቅጣጫ መሰረት እና በተነጋገርነው መሰረት ዛሬ ክትባቱን ለማስጀመር ተችሏል ማለት ነው። ጤና ጥበቃ ሚኒስቴር አስተላልፈናል። በዚህ ሊስት መሰረት ያው ለ3700 እና ከዛ በላይ ለሚሆኑ ሰራተኞች ይሰጣል። ሰራተኛው ይሄን ኦፖርቹኒቲ መጠቀም አለበት። በግል የማያገኘውን ጥቅም ነው መንግስት እያመቻቸ ያለውና ይሄን ተጠቃሚነት ሰራተኛው እርስ በራሱ በመነጋገር ምንም አይነት ሳይድ ኢፌክት እኔ ራሴ ተከትቤያለሁ። ምንም የሚሰማኝ ከበፊቱ ከነበርኩት አሁን ከተከተብኩ ከ30 ደቂቃ በፊት ነው የተከተብኩት። ምንም ልዩነት የለውም። ምንም የሆንኩት ነገር የለም። ውስጤም የሚሰማኝ ነገር የለም። በእርግጥ ጥቃቅን ነገሮች ስለ የክትባቱ የሚያመጣው ሳይድ ኢፌክት አለው ቢባልም ሳይድ ኢፌክቱ ግን እኔ አሁን የሚታየኝ ነገር የለም። ስለዚህ ሰራተኛው ይህን አጋጣሚ ተጠቅሞ ክትባቱን በጊዜ ቢወስድ እና ከበሽታው መታደግ ቢችል ጥሩ ነው። ካልሆነ ግን ይህን እድል መጠቀም ካልቻለ ጥቂቶች የበሽታውን የመቋቋም ክትባቱን ስለወሰዱ በሽታውን የመቋቋም እድል ይኖራቸዋል። ጥቂቶች ደግሞ በዚህ በሽታ ሰለባ መሆናቸው አይቀሬ ነው ወደፊት። ስለዚህ በዚህ ምክንያት ደግሞ ከዚህ በፊትም ሰራተኛ ስላጣን የሚያጋጥመን አደጋ ከዚህ በፊት ያጣነውንና ታታሪ ሰራተኛችንን ማጣት ስለሚሆን ሰራተኛው ይህን ከወዲሁ አስቦበት አሰላልቶበት ምንም አይነት አደጋ ሊያስከትል ስለማይችል ክትባቱን በጊዜና እድሉን አግኝተነው እያለን እድሉ ወደ ሌላ ቦታ ከመሄዱ በፊት እድሉን እንዲጠቀም መልእክቴን አስተላልፋለሁ።